ሃይ ጋይስ ሰላም እንዴት ናችሁ? ሁሉ ሰላም። ሰሞኑን ዋን ሀስ አማጅሩ ኦንላይን ላይ አይቼ ማለት ነው። ሰሞኑን የሚያወራ ወሬ በጣም ደስ አይለኝ ነበር። ውሸት መስሎኝ ነበር ታውቃላችሁ። ግን ውሸት አይደለም እውነት ነው ለካ። እውነት መሆኑን ድርሼበታለሁ። ለዛ ነው ለእናንተ ደግሞ ይዤላችሁ የመጣሁትና በጣም አሪፍ አፕሊኬሽን ብር የምትገኙበት ኤልቲ ዋሌት ነው ዛሬ ይዤላችሁ የመጣሁለት። kan mana keessan teessanii maallaqa argattan ምንም ሳሰሩበት $649 የምትገኙበት አፕሊኬሽን ይዤላችሁ መጥቻለሁ። አፑ በጣም አሪፍ አፕሊኬሽን ነው። እውነት እንደሆነ አረጋግጫለሁ ነው ሰርቻለሁ። እናንተን ይሁን። ስለዚህ እናንተን ታያላችሁ እንዴት እንደምታርጉ ደግሞ ሁሉም ነገር አሳያችኋለሁ። ዳውንሎድ እንዴት እንደምታርጉ ሁሉም ነገር አሳያችኋለሁና ይሄው ኤልቲ ዋሌት ነው አፕሊኬሽኑ። ኤልቲ ዋሌት ነው የሚባለው። ኤልቲ ዋሌት ላይ ክሊክ ሲያደርገው ይሄ ያመጣልኛል። ከዛ ሰሌክት የምትሉ ነው የምትነኩት። ሰሌክት ላንጉዌጅ የምትሉት ነገራችሁ። ከዛ ደግሞ እንግሊሽ ላይ ነው ኦኬ የምትሉት። እንግሊሽ ላይ ነው ኦኬ የምትሉት። እንግሊሽ ላይ ኦኬ ካላችሁት በኋላ ክሬት አይዴንቲቲ ነው እንትን የምትሉት። ክሬት አይዴንቲቲ ካላችሁ በኋላ መጣችሁ ጀነሬት ፕራይቬት ኬይ የምትል ነው የምትነኩት። ጀነሬት ፕራይቬት ኬይ እላይ እሺ ከነ ድቅጡ ጀነሬት ፕራይቬት ኬይ ከነ ድቅጡ የሮ ከነ ድቅጡ ይካተን እሺ ከነ ኮፒ ፔስት ጎረቱላ ከነ ኮፒ ፔስት ጎረቱ እሺ ከነ እንትኑ ማውዚንግ ያዋንሲ ነው ጀነሬት ኮፒ ፔስት ጎረቱላ ኮፒ ጎረተም ዲጋዱፍቱ ወደታች መጣችሁ። ኔክስት ስቴፕ ሶስተኛ እሺ ሰለፋር ይጥቋል። እሺ ክሊኩት እሺ ክሊክ ያገውታል። ይዲ አስት ፓስፖርት ዲኬሰን ፓስፖርት መታከሰን ይችላል። ፓስፖርት መታከሰን ጉቱ እንትኑ መጣላችኋል። ፓስፖርት መታከሰን እኔ ለምሳሌ ኦኬ ፓስፖርት ፓስፖርት ዶጎራን እስኒፍ ነው ጅት ዋንዴፍ ፓስፖርት ኪሰን ሴራሞን ተቆቹ ቀብዱ እኔ ፓስፖርት ኪያ የሞላው ነኝ። ፓስፖርት የሞላው ታችም ሄዳችሁ እሱ ነው የምትሞሉት። ከዛ ወርታችሁ መጣችሁ ኮንፎርም የምትል ነው የምትነኩት። ከዛ ቺን ኮድ ደግሞ ኮድ እዚህ ውስጥ ኮድ የምትል ደግሞ እዛ ውስጥ የምታየው 4417 የእናንተም ይመጣላችኋል። ችግር የለም። ከዛ ኮንፊርም ነው የምትሉት። ከዛ እቺ ጋር ኮንፊርም የምትለው ነው ክሊክ የምታደርጉት። ከዛ እሷ ክሊክ ካደረጋችሁት በኋላ ኮኔክሽኑ አንዳንዴ ያስቸግራል። እዚህ ጋር ደግሞ ማለት ቅድም ኮፒ ያደረጋችሁት አምጣችሁ ፔስት ነው የምታደርጉት። መጣላችኋል። አሁን ደግሞ እቺ ወደታች ደግሞ እቺን የታችኛው የቅድሙ ፓስወርድ የቅድሙ ፓስፖርት ያስገባችሁት ነው የምታስገቡት። ከዛ ወደዚህ መጣችሁ ቬሪፋይ የምትለው የምትነኩት። ቬሪፋይ ኮኔክሽን ነው። የኔ ኮኔክሽን ብዙ እንትን ስላልሆነ ኦልሬዲ ተከፍቶልናል። ሙሉ በሙሉ ተከፍቶልናል። አሁን ተከፍቶልናል። ኮኔክሽኑ ነው ትንሽ የረበሸኝ ያለው ለዛ ነው። ተከፍቶልናል። ይሄ ከተከፈተልን በኋላ ማለት ነው ኢንቫይት የምትል ላይ ነው የምትነኩት። እቺን ኢንቫይት ይታያል። ኢንቫይት ነው የምትነኳት።
ኢንቫይት ካደረጋችሁት በኋላ እዚች ጋር ነው ችግሩ። እዚህ ኢንተር ኦር ስካን ዘ ኢንቫይት ኮድ እሷ ላይ ማለት ነው። ይሄው ላይኛው ላይ ማለት ነው። ይሄው እዚህ ቦታ ማለት ነው። እዚህ ቦታ ምንድነው ምን እንደምታስገቡት ታውቃላችሁ? እዚህ ቦታ የምታስገቡት ማለት ነው ቁቤቱ ጉዳይ አንተ ወቀባ አንስኒ ፈንበሬስ ይሄው ZECS ካፒታል A4 ይሄ ነው የምታስገቡት። ይሄ ካስገባችሁት በኋላ ባንድ ነው የምትሉት፣ ቤንዲንግ ነው የምትሉት። ቤንዲንግ ካላችሁት በኋላ ይሄው በራቸው ይሄው $649 ምንም ሳሰሩ ማለት ነው። ይሄ ነው የምትገኙት። ይሄ ከሰራችሁት በኋላ ማለት ነው መጨረሻ ላይ ደግሞ እንዴት ዊዝድሮው እንደምናደርገው ነግራችኋለሁ። አካሚቲን አካ ዊዝድሮው ጎተን ስንተገርሳ ቴንኪዩ ዩቲዩብን ሰብስክራይብ አድርጉ። እናመሰግናለን ቴንኪዩ